ሰላም ጤና ይስጥልን ውድ የፕራየራይማ ተከታታዮቻችን በሙሉ በያላችሁበት ሰላምና ደስታ እንዲሁም ጤናና እድሜ እየተመኘሁላችሁ እነሆ ዛሬ ስበር የመለውን ትርጉምና ዓላማ ምን እንደሆነ አጠር ባለ መልኩ እናቀርብላችኋለን። በያላችሁበት ሰላም ዘንድ እንድትቆዩን ጋብዛችኋለን። ስበር ማለት እልፍ ዘመናት የነበሩትን የፌውዳል ስርዓቶች የሚያደርሱት የነበረው በህዝባችን ግፍና መንከራ ለዚህ እኩይ ተግባራቸው አልቀበልም ባይነት በትጋት አንግበው የተነሱ ወደር የለው ጀግና የሀገራችን ማንቂያ ባላደራ ህዝብ ማለት ነው። ከዚህ በመቀጠል ስበር እችን እናት ኢትዮጵያ የምንላት አገራችን በነበረባቸው አንድነትና ስብስብ የውጭ ጠላቶቻችን በአንድ ክንድ የመከቱ ባላደራ ህዝቦች ናቸው። በውጭ ጠላቶቻችን ባለንታዬ መከታዬ የምላቸው ባንዳዎቹ የወንዙ ልጆች የሆኑት በአፍሪካ ለመጀመሪያ ጊዜ ናፖል የሚባል መርዛም ጋዝ የተርከፈከፈበት በወንዙ ልጆቹን የተካደ ህዝብ መሆኑን የቅርቡ ምስክሬ አፄ ኃይለ ሥላሴ ናቸው። ስበር ማለት የኢትዮጵያ ብሔረሰቦች አንድነትና እኩልነት የሚያምን ሰውን ሰው በመሆኑ የሚያምን የጋራ ጥቅም በጋራ እኩልነት የሚያምን እኔን የሰጠሁ ብላ ያልኩን ስማ የምለውን ስርዓት አልበኝነት የመሸከም ትንክሻ የሌለው ብርቅዬ ጀግና ህዝብ ማለት ነው። ስበር በተፈጥሮ ሆነ በሰው ሰራሽ የሚመጡ አደጋዎች በአንድ ክንድ እንዴት ችግሩን መፍታትና ወይም መስመር እንዳለብን የቀደምት አያቶቻችን ያስተማሩን ድንቅ የታሪክ ጀግንነት ታሪክ ባለቤት መሆናችን የቀደምት አያቶቻችን ምስክሮቻችን ናቸው። ስለዚህ በተለያየ አንግል የምትመለከቱት ወይም የአተረጓጎም ስሌት ያላችሁ ወገኖቻችን ወይም ወንድማሞቻችን የነገውን ተስፋ ለሆነው ህዝብ ሰላምን በማብሰር ትልቋንና ዋነኛዋ ሀገር ላይ የመሆን ህልሟን ለመሰካት የሁላችን አደራ እንዲሆን ዘንድ እመኝላችኋለሁ። በያላችሁበት ሰላምና ጤና ይስጣችሁ። ሰላም